ቻይልድ ትራማ በጣም የምወደው በልጅነት ጊዜ የሚያጋጥም የስነ ልቦና የአእምሮም ጠባሳ ብላችሁ ልትፈቱ ትችላላችሁ። በራሴ በሂሊንግ ጆርኒ ውስጥ ያየሁት ምን ያክል ሜሞሪን አፌክት እንደሚያደርግ፣ ምን ያክል ፎከስ ትኩረትን አፌክት እንደሚያደርግ፣ ስለ አንጎል ማወቅ፣ ስለ አንጎል መረዳት፣ አንጎላችንን ደግሞ መጠበቅ፣ የሚያስፈልጉንን ነገር ለመዳን ማድረግ ይሄ የመዳን የደስተኛ ህይወትን በሉት የስኬትም ህይወት በሉት አንድ ሰው የሚፈልገውን ህይወት ለመኖር መጀመሪያው እርምጃ ነው ብዬ አስባለሁ። አንድ ነገር በይ ተብሎ መውጣት እንዴት ከባድ መሰላችሁ። የኔ ብሬን ራሱ ቢፈተሽ አልኩኝ። ምክንያቱም የመጣሁት ለመማር ነው የመጣሁት። በጣም ደስ ስለሚለኝ የኔም ፓሽን ስለሆነ ሰራውም ትራማ ላይ ነው። ትራማ ከአንጎል ጋር በጣም ይገናኛል ብዙ ነገሩና ለሱ ነበር የመጣሁት። ሆኖም ግን የሆነ አንድ ነገር በይ ስለተባልኩኝ አክብሬ ደግሞ የፕሮግራምንም ማዘጋጀ ትልቅ ፕሮግራም ስለሆነ አንድ ነገር ልበል በጣም ባጭር ሁኔታ ማለት ነው። እንግዲህ አሁን እኔ ከአዲስ አበባ ዩኒቨርሲቲ ተመርቄ ከወጣሁ በኋላ እኔ ስለ አንጎል ምንም አይዲያውም አልነበረኝም። ሲጀምር በአእምሮና በአንጎል መካከል ራሱ ልዩነቱ ራሱ በጣም አይገባኝም ነበርና ተመርቄ ስወጣ የዲግሪ ወረቀቴን ይዤ ስወጣ ሁሉን ነገር የጨበጥኩ ነበር የመሰለኝ፣ ምንም ችግር መፍታት የራሴንም ጨምሮ ማለት ነው። ከዛ ዝም ብዬ ወደ ፕራክቲሱ ነው የገባሁት። ፕራክቲስ ውስጥ ገብቼ ግን በአብዛኛውን የከበደኝ ነገር መጀመሪያ የራሴን ነገር ማወቅ አለማወቄ፣ በተለይ ደግሞ ስለ አንጎሌ አለመረዳት ያለፍኩባቸው የራሴ ከፍታም ዝቅታም ነበሩኝ። በልጅነቴ ብዙ ቦታ ላይ ስላስተማርኩበት እዚህ ቦታ ላይ አልደግመውም። እሱም ሌላ ፈተና ነበረ። እንዲሁም ደግሞ ደንበኞቻችን ይዘውት የሚመጡት ችግር ሌላ ፈተና ነበረ ማለት ነው። ሆኖም ግን ቀደም ሲል እንዳልኩት የኔ ፓሽን ትራማ ላይ ስለሆነ ትራማው በጣም ጎተተኝ። ምክንያቱም ሰዎች ሁሌ የምንማወራቸው ሰዎች አጋጣሚ ሆኖ ይሁን ሆን ተብሎ ይሁን አላውቅም፣ ግን ብዙ ጊዜ ወደ ኋላ ይሄዳሉና ወደ ኋላ የሚሄዱበት ምክንያት ምንድነው የሚለውን ሳሰላስል ምናምን ስለ ትራማ ሰማው፣ ስለ ትራማ ተማርኩ ማለት ነውና ትራማና ዛሬ የተገናኘንበት ትልቁ ይሄ ድንቅ የሆነው ነገር እግዚአብሔር የሰጠን ተፈጥሯዊ ነገራችን ደግሞ አንጎላችን ነውና ስለ አንጎል ሲነሳ እኔም እንግዲህ በፊት ላይ እንደ ስድብ ምናምን ነበር የማውቀው። ስድብ ሲሰደብ ነው የምናውቀው። ዛሬ እንዲህ በክብር ተሰባስበን በዚህ አጋጣሚ በጣም ደስ ብሎኛል። እና አንጎልና ትራማ በጣም ይገናኛል። ምክንያቱም ትራማ ስለይ ደግሞ የኔ በጣም ፓሽን አበዛሹ ሁሉ ባላለው አንዳንድ ቦታ ላይ ሳወራ ቻይልድ ትራማ በጣም የምወደው በልጅነት ጊዜ የሚያጋጥም የስነ ልቦና የአእምሮም ጠባሳ ብላችሁ ልትፈቱ ትችላላችሁ። እሱ የኔ በጣም ኢንትረስት ነበረ፣ ደስ ይለኝ ነበረ ማወቅ፣ መስማት፣ ማጥናት፣ መመራመር፣ መጠየቅ እና አንድ ትልቅ የተማርኩት ነገር ትራማ ወይንም እንደዚህ ስነ ልቦናዊና የአእምሮ ጠባሳዎች ፊዚዮሎጂካሊ ነው አንጎልን የሚቀይሩት ወይንም በጣም ትልቅ ለውጥ ያመጡበታል ማለት ነው። ከሜሞሪ ከሪቴንሽን ለርኒንግ ምናምን ጨምሮ ሊሆን ይችላል። ብዙ የተነሱ ሀሳቦች ስላሉ ብዙ ነገሮችን አልደግምም። እሱን በጣም አፌክት እንደሚያደርገው አይቻለሁ። እኔ በጣም ሊቪንግ ዊትነስ ነኝ፣ የእውነቴን ነው የምላችሁ። ምክንያቱም በደንብ አይቻለሁ እንዴት የደንበኞቼ ብቻ ሳይሆን በራሴ በሂሊንግ ጆርኒ ውስጥ ያየሁት ምን ያክል ሜሞሪን አፌክት እንደሚያደርግ፣ ምን ያክል ፎከስ ትኩረትን አፌክት እንደሚያደርግ፣ እንደገና ደግሞ ምን ያክል የማስታወስ ሁኔታችንን አፌክት እንደሚያደርግ፣ ከምንም በላይ ደግሞ ሁልጊዜ ሰርቫይቫል ሞድ ላይ መሆን አስባችሁታል? ሁሌ መደንገጥ፣ ሁሌ መበርቀቅ፣ ሁሌ ችግር ውስጥ ነኝ። ከችግር ወጥታችሁ ሁሌ ምክንያቱም ስሰራን የሚያስገርመኝ በሀብትም ከፍ ያለ ሰው እናገኛለን ስራችን ላይ፣ በሀብትም በዝናም ዝቅ ያለ ሰው እናገኛለን። እና አንዳንድ ሰው በሀብቱም በዝናውም በብዙ ነገር ኖሮት ግን አሁንም ድረስ ያለው በቃ እዛ በፊት የሚኖርባት አንድ ክፍል የቀበሌ ቤት ውስጥ ነው። ይሄ እንግዲህ ታምር ነው ማለት ምን ያህል ሰርቫይቫል ሞድ ውስጥ ወይንም ይሄ ለመዳን ይሄ ሁሉ ጊዜ ችግር ውስጥ ነኝ ሁሉ ጊዜ ማምለጥ አለብኝ የሚለው ውስጥ መኖር ቀላል እንዳልሆነ ተምሬያለሁ። ዛሬ ለኔ ትልቅ ቀን ነው። እውነት ለመናገር ብዙ ነገሮችን ነው ትቼ የመጣሁት። ምክንያቱም የአንጎል ነገር በጣም ቀደም ሲል እንዳልኩት ለኔ ትልቅ ቦታ የምሰጠውና ስለ አንጎል ማወቅ፣ ስለ አንጎል መረዳት፣ አንጎላችንን ደግሞ መጠበቅ፣ የሚያስፈልጉንን ነገር ለመዳን ማድረግ ይሄ የመዳን የደስተኛ ህይወትን በሉት የስኬትም ህይወት በሉት አንድ ሰው የሚፈልገውን ህይወት ለመኖር የመጀመሪያው እርምጃ ነው ብዬ አስባለሁ።
እርግጠኛ ነኝ ይሄም በሙሉ ሞልቶ የሚመለስበት ሰው ቀን ይመጣል ብዬ አስባለሁ። ምክንያቱም ይሄ በጣም አንድ ሰው በምድር ላይ ትምህርት ቤት ገብቶ እንደሚማረው ሁሉ እኔ አንጎሉን በደንብ አድርጎ ማወቅ አለበት ብዬ ነው ማምነው። ያወቅኩ ቀን ነው እኔ ደህና መሆን የጀመርኩት። እኔ ራሴን ጉዞ ምን ሆኛለሁ መጽሐፍ ልታዩ ትችላላችሁ። ምን ሆኛለሁ በፊት እኔ ራሴ ምን ሆኛለሁ ብዬ 1000 ጊዜ ጠይቄ ነው ያለፍኩባቸውን ነገሮች ስለማውቃቸው ነውና ይሄ በጣም አዳራሽ እንደሚሞላ ተስፋ አደርጋለሁና በጣም እግዚአብሔር ይስጥልን። ለኛ ይሄ ትልቅ ነገር ነው። እኛ ስራ ስንጀምር ፕራክቲስ መዳፍ ታነባላችሁ፣ አይምሮ ታነባላችሁ እየተባልን ነው እዚህ ጋር የደረስነውና ይሄ ፕሮግራም መዘጋጀቱ በጣም ደስ ብሎኛል። እጅግ አድርጌ